አንድ ነገር እዚህ ጋር አሁን በኢትዮጵያ ውስጥ አገዛዙን ለመጣል የሚካሄዱ ጥምረቶችን በተመለከተ ብዙ ይነገራል። ያው የብልጽግና ሰዎችም እንደምታየው አምሹር በየሚዲያቸው በየዕለቱ የሚያወሩበት ነገር ነው። ሶ ያንተ አስተያየት ምንድነው? አገዛዙን ለመጣል በኢትዮጵያ ውስጥ የሚካሄድን ጥምረት በተመለከተ ያንተ አስተያየት ምንድነው? ከዚህ በፊት ብያለሁ። እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ፣ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳስ ማይ ጋይድን ፕሪንሲፕል። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድነው ከአንተ ጋር ስንወያይ የጠየቀኝ ለምን መጣ ስትለኝ የዚህ ጀኔሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት መልኩ እኮ ለምሳሌ ቤት ውስጥ አንበሳ ወይ የሆነ አውሬ ከገባ ቤት ውስጥ one way of dealing with it is to burn the house ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፍኩም። አውሬውን ትገለው ይሆናል ግን ቤቱንም አብረህ ታቃጥላለህ። እና እኔ የሎጂኩ ይገባኛል። ጥምረትም የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል። ራሽናሉ ይገባኛል። ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity እሱ ነው ገፍቶ ያደረጋቸው። ይሄንን በደንብ እረዳለሁ። ሊቀራረቡ የማይችሉ የፋኖና ወይ ሌላ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል። ግን it has to go beyond that። ባለፈውም ከአንተ ጋር ስንወያይ መሰለኝ we have to think ትግራይ ፖስት ይበላል ኢትዮጵያ ፖስት አብይ ቤቱን ያቃጥላል ብለህ እየሰጋኸው ያለው ፋክተር ምንድነው? እዚህ ጥምረቱ ስለምን ጠለቅ ያለ ውይይቶች የሉም፣ ስምምነቶች የሉም። ታክቲካል ነገሮች ናቸው እየሄዱ ያሉ። ኮንትራዲክሽኖች አድሬስ እየተደረጉ አይደለም። ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለበት ልዩነቶች ሊሆኑ በእኔና በአንተ መካከል ልዩነት ሊሆኑ ይችላሉ። ስንስማማ ግን አትሊስት እነኛን ልዩነቶች ወደኋላ ማቆየት መቻል አለብን። አትሊስት አሁን ላነካቸው መቆየት መቻል አለብን እና እስካሁን እንደሱ ያደረጉ አይመስልህም? አሁንስ ጉዳዮቹ ላይ መስማማት ይችላሉ በነገራችን ላይ ወይስ ሜካኒዝሙ ላይ ነው መግባባት ያለበት? የመፍታት ሜካኒዝሙ ላይ ስላላየሁት እስካሁን ካየሁት ለመገምገም እንግዲህ ያው ችግሩ የወታደራዊ አላያንሶች ችግሩ ነው ታውቃለህ፣ ሚስጥራዊ ናቸው። ለዛ ነው እኔ ፖለቲካ ቢቀድም ይሻለኛል ከወታደራዊ ነገሮች። ፖለቲካው ወታደሩን መምራት አለበት። ወታደሩ ፖለቲካውን የሚመራ ከሆነ አስቸጋሪ ነውና ሎጂኩ ይገባኛል ለምን የሚሄዱበት። ግን አታርጉ አርጉ አይደለም እያልኩ ያለው ግን ጠለቅ ማለት ህዝብ ውስጥ እየተነሱ ያሉ ጉዳዮች አብይ ለምን ነው እየተጠቀመ ያለው? አብይ እኮ በቀላሉ አሁን ሪዘንትመንት አለ ህዝብ ውስጥ። አብዛኛው ሀገራችን ህዝብ አብይ እንዲወገድ ይፈልጋል። አብይ ሲወገድ ግን ሀገሩን ማጣት አይፈልግም። እና እኛ በተቃዋሚ ጎራ ያለን ኃይሎች ሊኖር የሚገባው ስትራቴጂ አብይን የማስወገድ ብቻ ሳይሆን ከአብይ በኋላ ሀገር መኖሯን ህዝባችን ልናሳምን እንችላለን ወይ ማሳመት አለብን። ያን ግን ያሳመን አይመስለኝም። ዘፋክታት አንተ ይሄን የምጠይቀኝ ራሱ እንደ ጋዜጠኛም ጥያቄዎች ታገኛለህ ከየቦታው። እኔም አሁን አገኛለሁ። ሰው ፍራቻ ውስጥ አለው። ደደይ አፍተር አብይ ምን ይመስላል የሚለውን ቁልጭ አድርገን ማሳየት መቻላል። አዎ ማለት ምን ሲያደርጉ ነው ያንን አድርገዋል የምትለው? ለምሳሌ ምን በትክክል ያንተ ምክር ሐሳብ ምንድነው? ዋና ጉዳዮች ላይ በአካሄድም ላይ ምንድነው? እሺ ትብብሩ እንዴት ነው? በምን ቢተባበሩ? ወታደራዊ ትብብር ነው? ፖለቲካዊ ትብብር ነው? እነዚህ ኃይሎች ለምሳሌ አሉ አይደለም? የትግራይ ኃይል ሲመጣ በአማራ ውስጥ ሊያልፍ ነው። የአማራ ኃይል በኦሮሚያ ሊያልፍ ነው። ድንበር ላይ የተነሱ ሴንሲቲቭ ጉዳዮች ሰሞኑን አሁን በኋላ እንደርስበት ወለጋ ላይ አብይ የተጫወታቸው ያሉ ታክቲካሊ ስማርት ጌሞች አሉ። ኦልሬዲ አሁን ወለጋ አማራና ኦሮሚያ ድንበር ላይ ጦርነት አስከፍቷል። አጌንስት ኦል ኦድስ እኮ እንዲስማሙ እያደረጋቸው ያለው ይሄ እኮ ነው አይደል? ይህ ሰውዬ ማንኛውም ስንጥቅ ውስጥ ሽብልቅ ለመክተት ሁሉንም ነገር የሚያደርግ ሰው ነው፣ አገዛዝ ነው፣ የሁላችንም ኤግዚስተንሻል ትሬት ነው። ስለዚህ ይህንን አገዛዝ በዚህም በዛ ብለን ከጫንቃችን ላይ ማውረድ አለብን ማለት አንድ ግብ አይደለም ወይ? በነገራችን ላይ በምትለው እስማማለሁ እኔ። ግን ሲስማሙ ቢውሉ ሜካኒዝሙ ላይ ለምሳሌ ህዝብ ተሳትፎ ችግራችንን ለመፍታት እንስማማ ሊሉ ካልሆነ በስተቀር ዋናዎቹ ፍሬ ነገሮች ላይ መስማማት ይችላሉ ወይ ማለት ነው? ዋናዎቹማ ወደፊት እነሱንም ራሱ እኮ ለምሳሌ ይኸውልህ እነዚህ ነገሮች ላይ ተስማምተናል። እነዚህ ነገሮችን በሂደር እናስቀምጣለን። ነገ ደግሞ የምንፈታባቸው መካኒዝሞች ታይም ላይኑ ይሄ ነው፣ መካኒዝሙ ይሄ ነው የሚለውን ማስቀመጥ መቻል አለባቸው። ቅድም ያልከው አሁን ለምሳሌ ሽብልቅ ያደርጋሉ አይደል? ያን ቀዳዳ እያጠበቅኩ መሄድ መቻል አለበት። የምትወስዳቸው እርምጃዎች ግን እነዛን ቀዳዳዎች የሚያሰፉ ከሆነ ሰውየውን እየረዳኸው ነው ማለት ነው። አሁን እያየው ያለው በፒአር ደረጃ እውነቱን ነገር ከተባለ በፒአር ደረጃ as weak as the state is winning በፒአር ደረጃ። ምክንያቱም ሀሻሽ ነው ነገርየው በግልጽ ወጥቶ አይሲ ደብረጽዮን አንዳንዴ እየሞከረ he's not the most articulate guy ግን I don't see them come out and speak. We are not part of it. Therefore, we can't speak for them. ሰሞኑን በማህበራዊ ድረገጾች ላይ
የለጠፍከውና እንደኔ አስተያየት ዛሬ በደንብ በስፋት ከዚህ ቀደም እናደርግ ለነበረው በስፋት ስናነሳ ስለነበረው የብልጽግና ባህሪና ምንነት በጣም ተጨባጭ ማሳያ ሆኖ ስላገኘሁት እንደው ለሬዲዮ ተከታታዮች በደንብ እንደው ፕሬዘንት ብታደርግላችሁ ሁሉ ወጣለሁ ማለት በቃ ይሄ ነው በቃ ተጨባጭ የስርዓቱ ባህሪ ማሳያ ነው ብዬ ስላሰብኩ ነውና አሁን ሪፖርቱ ላይ የጻፍከው በብልጽግና ስለሚደገፉና በፈረቃ የአማራንም የኦሮሞንም ተወላጆች ስለሚጨፈጭፉ ታጣቂዎች ነው ሪፖርቱ የሚናገረው። ስለተቋቋሙበት ጊዜ፣ ስለ ዓላማቸው፣ ስለተፈጸሙ ድርጊቶች አንስታል። አሁን ምንድን ነው ኦሮሚያ ላይ የሆነ ያለው የሚለውን እናንሳውና ከዛ ለፋኖ የሚያቀርበው ጥሪ ያለ እሱንም እንመለስበታለን። መጀመሪያ ዋትስ ጎን ኦን የሚለውን በደንብ እስቲ እንመልሰው። ምን ሁለት ቡድኖች በራሱ በአገዛዙ ተዋቅረዋል ነው ያልከው። ምንድን ነው የሆነው? እንዴት ነው? ቀላል ሰው እንዲያስታውስ ከ2019 እንደ አውሮፓ አቆጣጠር አይ ቲንክ 2011 12 አካባቢ ጀምሮ እስከ ፕሪቶሪያ ስምምነት 2022 መጨረሻ አካባቢ ደረጃ ላይ በወለጋ ሰው በብዛት በጅምላ ይገደል ነበር። የሚገደለው አማራ ነበር። ወደ ትግራይ ጦርነት ሊመጣ ሲል በትግራይ ጦርነት ጊዜም በየጊዜው አማራ ይገደል ነበር እና ሚዲያውን በጣም ያራገበው ማነው ገደለ የሚባለው? ኦነግ ሸኔ። ይሄን ያዘለ ወለጋ ውስጥ ነው። ከ2023 ወዲህ አማራ ተገደለ የሚባል ነገር የለም። አሰማም። ከወለጋ ላይ ኦሮሞ ተገደለ፣ ከጊዳ አያና፣ ከኤበንቱ ከምን ይሄ የሆሮ ጉዱሩ ወለጋና ኢስት ወለጋ ከኢስት ጎጃም ጋር የሚገናኝበት አካባቢ ላይ ያ ብቻ አይደለም። ባለፈው ተወያይተን አጠፋንባቸው እንጂ አርሲ ውስጥም ጀምረው ነበረ። የተለያየ ቦታ ይሄ የአማራው ማህበረሰብ ባለበት አካባቢ ላይ ፋኖ ተደራጀ ተባለ እና ኦሮሞ ይገደላል፣ በጅምላ ንጹሃን ይጨፈጨፋሉ። ከዛ የመንግስት ሚዲያ መንግስት ቀለብተኞች ያስጮታል። ኦሮሞ ተገደለ፣ በፋኖ ተገደለ፣ በፊንጣልይ ይሉታል፣ በአክራሪዎች ማለት መሰለኝ በእነሱ በጽንፈኞች ተገደለ ይባልና ይጮሃል። ይሄን ነገር ቀደሞም ያው ግንዛቤው ነበረኝ እና በተለይ እስር ቤት እያለሁ ስከታተል ነበር። ከእስር ቤት ከወጣሁ በኋላ ምን ነበር ሲሆን የነበረው ወለጋ ውስጥ ማን ነው አማራን ሲገልም የነበረውን ብለን አጠና ነው። በኋላ ላይ የደረስንበት ልንገር። ሰዎችን ልስጥህ። አንዱ ፈቀደ አብዲሳ ይባላል። የሽመልስ አብዲሳ ወንድም አይደለም፣ ያው የሽመልስ አብዲሳ ተላላኪ ሊሆን ይችላል። አንዱ መገርሳ ቆራስ ጎበና ይባላል። የሆነ ወታደሮች ነበሩ እስከ 2019 ድረስ ሁለቱም። ፈቀደ አብዲሳ መሪ ነበረ፣ የዛ የሆረ ጉድሩ አካባቢ ኮማንደር ነበረ። መገርሳ ደግሞ በሱ ስር የአንድ ቡድን መሪ ነበረ፣ በዛ ስር ማለት ነው። 2019 ካለ ከአባገዳዎች ጋር ይሄን የኦነግ ጦር ለማስገባት ድርጅቶች ተስማምተው ሄደን ነበረ። ከገቡት ውስጥ ናቸው እነዚህ ሁለቱ መጥተው ጦር ላይ ተቀመጡ። ሲኒየሮቹን ወሰዱና መልምለው አሰልጥነው ጸረ ሽምቅ የሚባል ቡድን ውስጥ ከተቷል። እነዚህ ሰዎች ናቸው ተመልሰው አንዱ ኦኤልኤ ሆኖ ገባ። ፈቀደ ኦኤልኤ ሆነና ሆሮ ጉድሩ ላይ ጸጉሩን አሳድጎ ጸጉሩ ያሳደጉ ሌሎችን ሰብስቦ ጦር አደራጀ። አንደኛው እዛው ሆሮ ጉድሩና ወለጋ ላይ አማራ ድንበር አካባቢ ቀስ ብሎ የግብርና ስራ ይዞ ቆየ ጊዜው እስኪደርስለት። ፈቀደ መጀመሪያ እዚህ ሆሮ ጉድሩ አካባቢ ኢስት ወለጋ አካባቢ ኦሮሞዎችን ጨፈጨፋቸው። ምን አይነት ኦሮሞዎች መሰለ የሚገለው? ቄሶችን፣ ባለሀብቶችን፣ ምሁራንን፣ በጣም አሰቃቂ ግድያዎችን። እነኚህ ግድያዎች እየተመዘገቡ ለምሳሌ የጠቅላይ ሚኒስትሩ ሶሻል ሚዲያ ማኔጀር አለ። ባለፈው ኤክስፖዝ ያደረኩት የደህንነት ሰው ነው፣ በላይናቅ ነው የሚባለው። ለነሱ ይደርስና እነሱ ደግማችሁ አድርጉት ይባላሉ። ዘግናኝ ካልሆነ ማለት ይሄ ከዛው ከአብይ ቢሮ ከአብይ ቢሮ ቲም አለ የሚያደርጉት እና በሚዲያ መናገር የማፈልገው አስጠሊ ነገር ያደርጋሉ። ከዛ ይሄ ብርሃኑ ጁላ ሲናገር አይታላለ ሸኔ የሰው እንትን ጠብሶ ይበላል ምናምን በፓርላማ ሲናገር ሰምተው እንደሆነ ይሄንን እኮ ካርጋው ለሱ ራሱ የሚያቀርቡት እነሱ። ፈቀደ አብዲሳ መጀመሪያ ኦሮሞን ጨፈጨፈ። ከዛ አማራን መጨፍጨፍ አስፈላጊ ሆኖ ተገኘ። በተለይ ደግሞ ህወሓትና እነመሮና እነደብረጽዮን ተቀራረቡ ሲባል አሁን እየነገርኩ ያለው ከትግራይ ጦርነት አካባቢ ማለት አስፈላጊ ሆኖ ተገኘ። አማራን መጨፍጨፍ ጀመሩ። ትዝ ይልሃል እዚህ ጋር ሰው ለምሳሌ የትግራይ ጦርነት ሊጀመር ቀናት ሲቀሩት በፓርላማ የነበረው ጉሊሶ ወረዳ ላይ የነበረው ጉሊሶ ወረዳ ላይ የነበረው እንትን አሁን እንግዲህ የዛ ጊዜ ራሱ ስትሬንጅ ነገሮች ነበሩ። ለምሳሌ ኔትወርክ ሙሉ በሙሉ ተዘግቶ ምናምን ሪፖርቱን ትዝ ይልሃል ሌሎች የሰሩትን መከላከያ አትውጣ ሲባል ሆን ብሎ ወጥቶ መከላከያ አትውጣ ሲባል ወጥቶ እንዲህ አይነት ማዕት ግድያዎችን አደረጉ። እነዚህ ነገሮች በሚዲያ እነዚህ ነገሮች በደንብ ነው የሰሩ። የአማራው ማህበረሰብ ናሽናሊ ምን ነበር ሲባል ነበረው? ሸኔ የህወሓት ተወካይ። ስለዚህ ወለጋ ያለውን ሸኔ ለመምታት አማራ እንዳይገል ከተፈለገ መቀሌ ያለው ትግራይ ህወሓት መጥፋት አለበት ተባለና በላው ተባለ። ተገባበት። ጦርነቱ ገባን። ያ ሁሉ ሆነ። አብይ ግድ የለውም ፕሪቶሪያ ላይ ከነጌቾ ጋር ተጨባበጡ። ከዛ በኋላ የእነሱ መጨባበጥ ደግሞ ከአማራ ኃይሎች ጋር አጣላ። አሁን የአማራውን ድጋፍ ማግኘት እንደማይችል ሰብር አደረገና ገልብጥ ብሎ አሁን የኦሮሞን ድጋፍ ያስፈልገዋል። ያኔ ጭልጥ ያለው ኢትዮጵያ ብሔርተኛ በሚኒልክ አምላክ ሲል የነበረው ሰውዬ ዞር ብሎ መጣና ኦሮሞ ናሽናሊስት መሆን አለበት። ስለዚህ የኦሮሞን ስሜት ደግሞ መኮርኮር አለበት። ኦል በሰደን ወለጋ ላይ ከዛ ፊት እኮ አልነበረም። ኦሮሞ መገደል ጀመረ። በየጊዜው ይገደላል። ማን ነው ኦሮሞን የሚገለው የሚለውን እንመጣበታለን።
ፈቃደ አብዲሳ ይሄን ከጨረሰ በኋላ እነመሮም ሌሎቹም ነቁበት። መጀመሪያ ሰው አላወቀም ነበር። ነቁበትና በዋሽንግተን ፖስት ኤክስፖዝ ሆነ የመንግስት ኤጀንት እንደሆነ ትዝ ካለ ዋሽንግተን ፖስት ላይ ወጥቶ ነበር። እዚህም ሪዮት ላይ ቀርቦ በነገራችን ላይ ጀምረው ጋቸና ሲር ነው የሚባል እንደ ኦኤልኤ የሚለብስ የሚሾረብ የሚንቀሳቀስ በብልጽግና የሚታዘዝ ኃይል ነው ወንጀሎቹን የሚፈጽማቸው ብሎ ተናግሮ ነበር። ለአድማጮች ልግልጽ አድርግ። ፈቃደ አብዲሳን እኛን ያስገባ ነው፣ እኛን ለመንግስት ያቀረብ ነው። መንግስት ለእኛ ሪፖርት አድርጎ እነዚህ ቀድሞ ኦነግ ወታደሮች ለምን ተመልሰው አልተቋቋሙ ሲባል ይኸው ስራ ያስያዝናቸው ተብለው ተነግሮናል እኮ። It's not a secret that he was a government agent. They sent him back. ይህን ሁሉ ወንጀል በኦሮሞም ላይ በአማራም ላይ ሰራ። መጨረሻ ላይ በሰላም ገባ ተብሎ እጅ ሰጠ ተብሎ መጣና መከላከያ መረጃ ጎልፍ ክለብ እና ሳሙራ ድሮ እንትን የሚጫወቱበት እዛ ነው የሚቀመጠው። መኮንኖች ክለብ መቶ አለቃ ሆኗል ኦፊሻሊ። ይቺን መዝግብልኝ። ወደ የአማራው ፈቀደ ደግሞ ይሄ ናሽናል ዳያሎግ የሚባለው ነገር እንዴት መሰለህ አብይ ህገ መንግስት ውስጥ ለሱ እንዲመቹ ሊያሻሽላቸው የሚፈልጉ አንቀጾች አሉ። ይሄን እንደ ህግ ባለሙያ እንትን ታውቃለህ፣ ለረጅም ጊዜ ሲጋፋቸው ናቸው። 3 ፈንዳሜንታል ነገሮችን ይፈልጋል። አንደኛ ፕሬዚደንት መሆን ይፈልጋል። ፕሬዚደንት መሆን ይፈልገው አንደኛ ፕሬዚደንት ሲሆን 2 ተርም ነው። ከዚህ በፊት 2 ተኩል ተርም ያደረገውን የጠቅላይ ሚኒስትሩ ይረሳለታል። ይሄ ቲፒካል አፍሪካ ውስጥ ሲደረግ የነበረ ነገር ነው። ወይም እነ ፑቲንም ሲያደርጉ ፑቲን 2 ተርም በፕሬዚደንት ከዛ 2 ተርም በጠቅላይ ሚኒስትር ከዛ እሷን ማድረግ ይፈልጋል። እሷን ደግሞ እንደዛም ራሱ ደግሞ ፉል ፕሬዚደንሻል ሲስተም ማድረግ አልፈለግም እና ሰሚ ፕሬዚደንሻል ማለት በፓርላማ ነው የሚመረጠው። ያው በቃ ጠቅላይ ሚኒስትሩ ይነሳና ስሙ ፊት ለፊት የምትነሳው ተነስታ ፕሬዚደንት ማድረግ አንዱ እሱ ነው። ሁለተኛው የመሬት ጉዳይ ነው። ብዙ ሰው አቴንሽን ያልሰጠበት መሬት እንዲሸጥ እንዲለወጥ ይፈልጋል። እንዲሸጥ እንዲለወጥ የሚፈልገው ይሄ ሁሉ ጦርነት ይሄ ሁሉ ቅንጡ ነገር እየተገነባ ያለው ሀገሪቷ ቀብድ ተይዛ ነው። ሀገሪቷ ደግሞ ብዙ ሌላ ሀብት የላትም። እሷ ያላት ሀብት መሬትና ውሃ ነው። አረቦች ደግሞ በተለይ የፉድ ሴኩሪቲ ትልቁ ነገር ለነሱ የፉድ ሴኩሪቲ ነው። ብዙ ሰዎች ሚነራል ላይ ነው ፎከስ እያደረጉ ያሉት ነው። ከዛ የበለጠ የፉድ ሴኩሪቲ ጉዳይ በጣም ወሳኝ ነው እና የሀገሪቱ ህግ ደግሞ አይደለም ለውጭ ሀገር ዜጎች ለሀገር ውስጥ ዜጎች ራሱ መሬት በግል እንዲቸረቸር አይፈልግም። ለምሳሌ ባሌ ላይ በመንግስት ያሉ እርሻዎች በሙሉ ፕራክቲካሊ ለኢሚሬት ተላልፈው ተሰጥተዋል። ኢሚሬቶች ደግሞ ኩታ ገጠም ይፈልጋሉ። የመንግስትን መሬት ብቻ ሳይሆን ከጎኑ ያለውን የገበሬ መግዛት ይፈልጋሉ። ሶ መሬትን ፕራይቬታይዝ ማድረግ ይፈልጋል። ሶስተኛው ፈራ ተባ እያለም ቢሆን ፌዴራሊዝሙን ሊቀይረው ይፈልጋል። ኢሴንሻል አይደለም ይፈልጋል። እነዚህ ሶስቶቹን ህገ መንግስቱን እንዴት ያሻሽለው? ህገ መንግስቱ አሁን ባለበት ሁኔታ ይሻሻል ከተባለ ሬፈረንደም መሄድ አለበት። ክልሎች መስማማት አለባቸው። እንግዲህ አንተ ለአድማጮች በደንብ አታንትንለት። ብዙ አንቀጾች አሉ በጣም ሪስትሪክትድ የሆኑና ፍሌክሲብል ያልሆኑ አሜንድ ለማድረግ ለመቀየር እና ሲያስብበት አሁን ሊቀይራቸው የሚያስባቸው አንዳንዶቹ አንቀጾች እኮ ዩናኒሚቲ የሚፈልጉ ናቸው። እዚህ ላይ በደንብ እንድትናገሩ ፈልጋለሁ። ህግ ባለሙያዎች ብዙ ሰዎች ይሄን ናሽናል ዳያሎግ የአገር እርቅ ምናምን እንደዛ አይደለም። ህገ መንግስቱን መቀየር ፈለገና ያው ሸረኛ ጠበቆች ለዚህ ነው ከኛ ቀድማችሁ ከፖለቲከኞች ቀድማችሁ ወደ ሄል ወደ ሲኦል የምትሄዱት እኮ እና መክረውታል። አየህ ይሄ ህገ መንግስት ለመቀየር ከፈለግ በህገ መንግስቱ መንገድ ለመቀየር ከፈለግ ያስቸግርሃል። የአንዳንዱ የሁሉንም ክልሎች ስምምነት የሚጠይቃል፣ ውስብስብ ነው። ከዚህ ይልቅ ምን እናድርግ? አይ ህገ መንግስቱን ኦልሞስት በአዲስ ለመጻፍ ሲታሰብም በአዲስ ከተባለም እንደገና ሌላ ጣጣ ሊሆንበት ሆነ። ስለዚህ ምክር ሀሳብ አሁን ባለፈው ፕሮፌሰሩ ወዳቸዋለሁ ግን እየጠቀሙት ነውና አይ ውሳኔ አይደለም እኮ የምናቀርበው ምክር ሀሳብ ነው ሲሉ ፉገራ ነው።